ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዴት ሰነበታችሁልኝ? እንግዲህ ዛሬ ይዤላችሁ የመጣሁት ለጸጉራችን ለሚነቃቀልብን፣ ለሚበጣጠስብን፣ አላድግልን ላለ ሰዎች ውህድ መስራት ለማችሉ መዳም ቤት ተቀምጣችሁ ውህድ መስራት የማችሉ ጊዜ ለሌላችሁ ሰዎች አሪፍ ነገር ነው ይዤላችሁ የመጣሁት። እዚህ ጋር እንግዲህ እንደምታዩት ባዝሊን ፈሳሹ አለን እና ደግሞ ባዝሊን ጭቃው አለን ማለት ነው። ጭቃው ቅባት እንግዲህ እንደምታውቁት ጭቃ ቅባት የራስ ቅላችንን አንቀባውም ማለት የጭቃ ቅባት ራስ ቅላችን ከነካው የራስ ቅላችን ይደፍናል። ጸጉራችን ምንድነው አያድግም፣ አይወጣም ከስር ማለት ነው። ድፍና አድርጎ ይዘዋል። ስለዚህ እዚህ ጋር የማሳያችሁ ጭቃው ቅባት እንትን ፈሳሹ ባዝሊን ነው። በዛ ላይ ደግሞ ዋጋውም እንደምታዩት 12 ብር ነው። በጣም 12 ሪያል ነው። እኔ በሪያል ነው የምነግራችሁ፣ በሳውዲ ሪያል። እናንተ ደግሞ በራላችሁበት እንደ ሂሳቡ ሊቀንስም ሊጨምር የሚችላል፣ እንደ እንትኑ ነው። እዚህ ጋር ደግሞ 10 ብር ኦሪጂናሉ ባዝሊን ነው። ግን ይሄ ኦሪጂናሉ ነው። እዚህ ጋር አያችሁት ጀሊ ጠቢኢ ይላል እና ኦሪጂናል ይላል። ኦሪጂናል አስሊ ነው። ስለዚህ እነዚህን ሁለት ነገሮች ካሏችሁ ጸጉራችሁን በደንብ መንከባከብ፣ በደንብ ማሳደግ እና ውዶቼ በእነዚህ በሁለት ነገሮች በደንብ ጸጉራችሁን ማሳደግ መንከባከብ ትችላላችሁ። ጊዜ ማይፈጅባችሁም። ውህድ እስከምትሰሩ የማያደርሳችሁ ሰዎች ካላችሁ ማለት ነው። እነዚህን በማንኛውም ሱፐር ማርኬት ትገዛላችሁ። ሁለቶቹ ተመሳሳይ ናቸው። የተለያየ ቅባት ስንቀባ ጸጉራችን የሚበጣጠስ ከሆነ የማይመቸው ከሆነ ለምሳሌ እኛም የተለያየ ምግብ ስንበላ እኮ ወዳችን የሚመቸው አለ። ጸጉራችንም እንደዛ ነው። ለጸጉራችን የሚመቸውን አይነት ቅባት መምረጥ የኛ ስራ ነው። ስለዚህ ይሄንን እንዴት ነው የምንቀባው የምትሉ ካላችሁ ለማስረዳት ያክል ቪዲዮ ይዤ ከቆምኩ ላይ ቀር እንግዲህ እዚህ ጋር ይሄ ፈሳሹን ውሃ ነው የሚመስለው። በነገራችን ላይ ሽታ ምንም የለውም፣ በጣም ደስ ይላል። እሺ ውዶቼ እንግዲህ ወደ አጠቃቀሙ ስንሄድ እዚህ ጋር ያለውን ፈሳሽ ቅባት እንደምታዩት ውሃ ነው የሚመስለው፣ ግን ሙሉ ነው፣ ነጭ ነው፣ ሽታ አልባ ነው። እና ደግሞ ባዝሊን እንደምታዩት ሽታ የለውም። ስለዚህ ፈሳሹን ባዝሊን በጸጉር መቀበያችን ጸጉራችን የምንቀባበት እቃ ካለ በዛ እናረግና በጎማዋ ከዛ አናታችንን ብቻ ዛላውንም ቢነካው አይጎዳውም። በነገራችን ላይ ግን አናታችሁን በደንብ ሙልት አድርጋችሁ ታሹታላችሁ፣ መሳጅ ታደርጉታላችሁ፣ ታጥባችሁ እንደወጣችሁ ማለት ነው። ልክ ጸጉራችሁን ታጥባችሁ እንደወጣችሁ እና ደግሞ በየቀኑ የምትጠቀሙት ነው ይሄ እንጂ እንደ ውህድ መብላችሁ ቀብታችሁ የምታስቀምጡት ምናምን የምትታጠቡት ምናምን አይደለም። ስለዚህ ጸጉራችሁ እንዳይደርቅ ወይም አናታችሁ እንዳይደርቅ በየቀኑ የምትጠቀሙት ነው የምነግራችሁ። ቢያንስ በየቀኑ ወይም ደግሞ ዛሬ ተቀብታችሁ ከዛ ነገን አልፋችሁ ከነገ ወዲያ ቢሆንም ችግር የለውም። ምክንያቱም ባዝሊን ነገር ስለሆነ ቶሎ ወዙ ከጭንቅላታችሁ አይደርቅም እና ታጥባችሁ እንደወጣችሁ ትቀቡታላችሁ። ጸጉራችሁ እንዳለ መሳጅ ታደርጉና ከዛ በመቀጠል ደግሞ ከጭቃው ባዝሊን እንትን ትላላችሁ። ከጭቃው ባዝሊን ደግሞ ጸጉራችሁን ዛላውን ሙሉ ከጫፍ እስከ ጫፍ ድረስ ትቀቡታላችሁ። ጸጉራችሁ ምን እንዳይሆን እንዳይያያዝ፣ እንዲዘረጋ፣ እንዲለሰልስ። ጸጉራችሁ ተዘረጋ አልተያያዘም ለሰለሰ ማለት ደግሞ ጸጉራችሁ በቀጥታ አደገ ማለት ነው። ያድጋል። ካልተያያዘ አይበጣጠስም። ጸጉር ካልተበጣጠሰ ደግሞ ያድጋል። ጸጉር የማንኛውም ጸጉር የኔ ጸጉር እኮ አያድግም የሚባል ነገር የለም። ጸጉር ያድጋል። ግን በምናበጠረው ሰዓት ጸጉራችን የሚነቀለው እየተሰባበረ ወይም ካናቱ እየተነቀለ ነው። ያ ደግሞ ጸጉራችን ስለተያያዘ ስናበጥረው እየወጣ ማለት ነው። ገብቷችኋል? ስለዚህ ይሄ ምን ያደርግላችኋል? ባዝሊኑ ዝርግት እንዲል ያደርግላችኋል። ከዛ በጣም አሪፍ ጸጉር፣ የተተኮሰ ጸጉር ነው የሚመስለው። ሳትተኩሱት በቃ የተተኮሰ ጸጉር ነው የሚመስለው ወላሂ። እና ሞክሩት። ከዛም በኋላ ኮሜንት ስር ታስቀምጣላችሁ ስህተት ከተናገርኩ ማለት ነው። ስለዚህ የጭቃውን ባዝሊን እንትን
ጫፍ ጫፉን ትቀቡታላችሁ፣ የጸጉራችሁን ዛላውን ትቀቡታላችሁ። ይሄን ደግሞ ማሳጅ ታረጉበታላችሁ ማለት ነው ጭንቅላታችሁ ላይ። ስለዚህ እንደዚህ ያርጋችሁ በቀላል ብር የጸጉራችሁን ደህንነት፣ ጤንነት መጠበቅ ትችላላችሁ። ያማረ ጸጉር ትይዛላችሁ። ያማረ ጸጉር ምናምን ይኖራችኋል ማለት ነው። ስለዚህ ውዶቼ ይህንን ይመስላል እና ብዙዎቻችሁ በቃ ጸጉራችን ተነቃቀለ፣ ተሰባበረ፣ አያድግም ነው የምትሉ። ማያድግበት ምክንያት ስታበጥሩት ብዙ ጸጉር ተነቅሎ አይታችኋል እኮ። እሱ እየተበጣጠሰ እየተነቀለ ነው። አንዳንዳችን ከስርም የሚነቀል አለ። ስለዚህ እንደዚህ አይነት የሚመቸውን ኧረ እኔ ቅባት እየቀባሁት ነው ምናምን ትላላችሁ። ቅባት መቀባት ያልተስማማውን ቅባት ብትቀቡት በእርግጥ መውጣቱን አይቀንስ። ስለዚህ ውዶች ጸጉራችሁን የሚስማማችሁን አይነት ቅባት ተጠቀሙና ጭቃ ቅባት አትጠቀሙ። ስትጠቀሙ ደግሞ ለጸጉራችሁ ለዛላው ብቻ ነው መቀባት ያለባችሁ መጠቀም ያለባችሁ እንጂ የጸጉር ቅባት ስለሆነ ብቻ ጸጉራችን ላይ አድርገነው ጸጉራችን የሚያሳድግልና የሚመቸው ከመሰላችሁ ተሸውዳችኋል። ስለዚህ የሚስማማው ቅባት ለጸጉራችሁ ምረጡ። እኔ እንግዲህ ባዝሊን ምርጫዬ ሆኗል። ምርጫችሁ ከሆነ እናንተ ሞክሩት። በዛ ላይ በቀላል ብር ነው። በዛ ላይ ደግሞ ውጤቱን ወዲያው ነው የምታዩት። ለምሳሌ ወዲያው ልክ እንደቀባችሁ ታዩታላችሁ። በቃ ስትታጠቡት በቃ ለስልስ ያለ ጸጉር ይኖራችኋል። ስታበጥሩት አያያዝም፣ ወላሂ ዝርግት ነው የሚለው ምናምን። ትወዱታላችሁኝ። እስካሁን ስለተከታተላችሁኝ እኔም ከልብ አመሰግናለሁኝ። እወዳችኋለሁ። ጠፍቻለሁ፣ በጣም ጠፍቻለሁ። እንደዚህ አይነት ቪዲዮ ለመስራት አልተመቸኝም ነበረ። እንግዲህ 2 ቻናል ያለው ሰው እንደዚህ ነው። በዛኛው ቻናሌ ስለቅ በዚህኛው ይቀርብኛል፣ በዚህኛው ስለቅ ደግሞ በዛኛው፣ በዛ ላይ ደግሞ ሌላ ስራ አለ እና በጣም ስላልተመቻቸልኝ ነው እንጂ ብዙ ነገሮች አሉ የቀረጽኳቸው። ኤዲት ብቻ ነው የሚቀራቸው። ኤዲት እያረኩኝ ይለቅላችኋለሁኝ። እናንተም ብርታታችሁ አይለኝ፣ አበረታቱኝ። ቻናሉን ደግሞ ሰብስክራይብ አድርጉ። ሰብስክራይብ ምንም የለውም፣ ምንም ሰብስክራይብ የለውም። ስለዚህ ሰብስክራይብ አድርጉኝ ከፍ እንድንል ብዙ ተከታይ እንዲኖረኝ ፕሊዝ 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 ሰብስክራይብ አድርጉኝ። በተረፈ ወዳችኋለሁ። የምትጠይቁት ጥያቄ ካለ ኮሜንት ስራ አስቀምጡልኝ፣ እቀበላለሁኝ። አመሰግናለሁ። ቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቪዲዮን ላይክ አድርጉ።